ሃይማኖት ዮናስ እባላለሁ ከብስራተ ገብርኤል ትምህርት ቤት ቁጥር 1 ገብርኤል ብራንች ነው መማረው እና ከናቹራል ሳይንስ እንግዲህ 579 ነው ስኮር ያደረኩት ደስ የሚል ውጤት ነበር። ቤተሰብም መምህራንም ትምህርት ቤትም ይደግፉኝ ነበር ሞር ኢሞሽናሊ በደንብም ውጤት እንድሰራ ኤክስፔክት ያደርጉ ስለነበረ የነሱ አስተዋጽኦ አለው። ይሄን ያህል የተለየ ያደረኩት ነገር ምለው ባይኖርም ያው ሁሉም ሰው የተለያየ አፕሮች ይኖራል። እኔ ኖርማሊ ለማድረግ የሞከርኩት ምንድነው ሳነብ ነበር ከዛ ጥያቄዎችን ሰራ ነበር ግን ሞር በተለይ ባለፉት አመታት የነበሩትን ጥያቄዎች ያያው በምን አይነት መንገድ ብዘጋጅ ጥሩ ሊሆን ይችላል ጥያቄዎቹ ምን አይነት ናቸው ምን ላይ ፎከስ ማድረግ አለብኝ የሚለው ላይ ከኮንተንቱ በተጨማሪ እዛ ላይ ለመዘጋጀት ሞክሬ ነበር። በፊትም የነበረኝ ባክግራውንድ ስለነበር ያን ያህል ተቸግሬያለሁ ብዬ አላስብም። ስለዚህ 12 ላይ በዛ መልኩ ተዘጋጅቼ ጥሩ ውጤት ለማምጣት ሰርቻለሁ ማለት ነው። የተወሰኑ areas of interest አሉ ኢንትረስት የሚያደርጉኝ ነገሮች እና እስከ ቅርብ ጊዜ ድረስ አሁንም የተለያዩ ነገሮችን ኤክስፕሎር ለማድረግ እና ዌል ኢንፎርምድ ሆኜ ለመወሰን ሞክር ነበር አሁንም ቢሆን እና እንግዲህ እግዚአብሔር ቢፈቅድ ኒውሮሳይንስ ኒውሮሎጂ ሪሌትድ የሆነ ነገር ብማር ደስ ይለኛል። ለዛ ነው ማስበው።